በጓድራጎት ስለሆነ 8-9 አመት ቤት ውስጥ የተቀመጡ ቴራፒም ትምህርት ቤትም ያላገኙ ልጆች ናቸው ብዙዎቹ። የትምህርት ቤቶች እገዛስ ምን ያህል ነው? ሜቢ አካታች እንዲሆን መንግስት ይሰራል ወይስ የማን ድርሻ ነው? ይሄንን ሜንታል ሄልዝ በአጠቃላይ ኔግሌክት የተደረገ ሴክተር ነው እንደ ሀገር ብናስብ። ኦቲዝም ደግሞ ጭራሽ ወደሚቀጥለው የህይወት ምዕራፍ ደግሞ ሲሻገሩ ምን አይነት እገዛ ነው ከኔ የሚፈልገው የሚለው ስለ ኦቲዝም እውቀቱ እንደሌላቸው እኛ እነሱ እንድናሰለጥን ነገሩን። በጣም በደስ አለኝ አሰለጠንን። እዛው ሰፈር ብዙ አመት ስኖር ከቤት ያልወጣ ልጅ ከህቱ ይዛው መጣች። እናት ቀስ ብላ መጣች። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊ ስራ ፈጣሪዎችና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ነው። ሆስትና አቅራቢያችሁ ሜላት በላይነህ ነኝ። ዛሬ የምሉ ፋውንዴሽን መስራችና ዳይሬክተር ትግስት ኃይሉ አብራን ትገኛለች። ከኛ ጋራ መልካም ቆይታ። ትግስት እንኳን ደህና ቆያችሁኝ። በጣም ደስ ብሎናል ከኛ ጋር ዛሬ ጊዜ ለማሳለፍ ስለተገኘሽ። እስቲ ስለ ምሉ ፋውንዴሽን ንገሪኝ። እንዴት ተጀመረ? ምን ላይ ነው ያለው? ስንት ጊዜ ሆነው? እሺ፣ ደስ ይለኛል። ቴንኪዩ ስለጋብዛችሁኝ በጣም አመሰግናለሁ። ትግስት እባላለሁ። የ3 ልጆች እናት ነኝ። የመጀመሪያ ልጄ ከኦቲዝም ጋር ይኖራል። እንግዲህ እሱን በማሳደግ ሂደት ውስጥ ምስረታው በሱ ነው ማለት ይቻላል እና የተለየ ልጅ መሆኑ ከኦቲዝም ጋር መኖሩ ለኛም እንደወላጅ አዲስ ነገር፣ አዲስ ህይወት፣ አዲስ አይነት የወላጅነት ድርሻ ስለነበረ ምንድነው እንዴት ነው የምናሳድገው? ኦቲዝምስ ምንድነው? ያ ጊዜው በጣም ከባድ ነው። በዛ ጊዜ ከሌላው እክል ለየት ይላል ኦቲዝም። ልጆቹ እንደተወለዱ አናቅም። ከተወለዱም በኋላ እንደ መደበኛ ልጅ ነው አስተዳደጋቸው። በኋላ ላይ አፍ መፍታት፣ ቋንቋ ወደ ኋላ ሲቀሩ፣ ለየት ያለ ነገር ሲያደርጉ፣ ከልጆች የተለየ ነገር ላይ በጣም ሲጎብዙ ወይ ደግሞ ለልጆች የቀለላቸው ነገር እነሱስ በጣም ሲከብዳቸው ያኔ እንደ ወላጅ ምንድነው የሚል ኮንሰርናችን ወደ ጤና ሄድ ነው። ከዛ ምንድነው ያለው ነገር ብለን ሂደቱን ለማወቅ ስንሄድ ምንም በቃ መደበኛ ልጅ ነው፣ በጊዜው አፉን ይፈታል ተባልን። እንደ እናት ግን ልቤ በጣም ይፈራል። ረጅም ጊዜን ማስተማር ላይ ከልጆች ጋር በጣም አሳልፍ ያለውና የልጆችን አለማቀዋለሁ። ስለዚህ የተለየ ልጅ እንደሆነ ልቤ ይፈራል። ግን እንዴት አድርጌ ቃሉንም አላቀውም ስለ ኦቲዝም ምንድነው ብል እንግዲህ ምንም ነገር የለም ተባልኩ። ያው እንደ እናት ቢያጽናናኝም ግን ልብሽ ይፈራል አይደል? ከዛ መጨረሻ ላይ ወደ ኒውሮሎጂስት ነበር የሄድ ነው። ያኔ ነው ቃሉን የሰማሁት። ያው ለሁሉም እናት ያንን ከባድ ጊዜ በከባድ ነገር አሳልፍ ነው። አዲስ ነገርም ስለሆነ ዋትስ ኔክስት ብሎ መጠየቅ ራሱ አንድ ትልቅ ፈተና ነው። ሁለተኛም ልጅ እርጉዝ ነበርኩኝና ያው ትኩረቴን ወደ እርግዝና እንዳረግ ነው የተነገረኝና እነዚህ ልጆች ህይወታቸው ላይፍ ታይም እንደሆነ፣ ትምህርት ላይ ብዙ እንደማይገፉ እና በቃ በትግስት ነገሮችን ማድረግ እንዳለብን ድፍን ያለ ነገር ነው የተነገረን። በጣም ዲስከሬጅ ሆነን የማለቤቴም በጣም ደነገጥን። ረጅም አመት አየር መንገድ ነበር የሰራሁት። ስለዚህ የበረራ እድሎች ነበሩኝ። ስለዚህ ባንኮክ ነው የሄድኩት። ምንድነው ጉዳዩ? ምንድነው መፍትሄስ ምንድነው ነው የኔ ጥያቄና እንግዲህ የጤና ልዩነቱን እዛ አየሁት። እነሱ በለም ሳይኮሎጂካሊ የኛን ሬዲ መሆናችንን ጠብቀው በደንብ የተለያየ ባለሙያ ካየው በኋላ ነው መጨረሻ ልጁ ስፔክትረም ውስጥ እንደሆነ የተነገረን። ከዛ ዋትስ ኔክስት ምንድነው ማረገው ስል ኢንተርቬንሽን ያሉኝ፣ ጣልቃ መግባት። ኢንተርቬንሽን ውስጥ ቋንቋም በራስ መቻልም በባህሪም ያሉ ነገሮች ፕሮፌሽናሎች ማገዝ እንዳለባቸው ተነገረን። ወደ ሀገራችን ተመለስን። ኢትዮጵያ ውስጥ እነዛን ፕሮፌሽናሎች ማግኘት አልቻልንም። ያሉትም በጣም ውስን ናቸው እና በጣም ለብዙ ሰው እና ፕራዮሪቲውም ለሌላ ኬዝ እንደሆነ ሲነገረን በጣም ደነገጥኩኝ። ልቤ ግን ያምናል መማር የሚችል ልጅ እንደሆነ መንገዱን በሰዓቱ ባላቀለትም ማለት ነውና ያኔ ኮሙኒኬት አረኳቸው መልሼ ባንኮክ ያሉ ሰዎች። አገሬ ላይ አላገኘሁም። ሰው ምንድነው ማረገው ስል እኛ ትሬን እናርግሻሉኝ። ስለዚህ ኤቪደንስ ቤዝድ የሆነ አፕሮች ABA ይሉታል፣ አፕላይድ ቢሄቪራል አናሊሲስ። ልጁን በዛ ፕሮግራም
ሳይንቲፊክ ነው በዛ እንትን ማሰልጠን ማለት ነው ቋንቋ ላይም ራስ መቻል ላይም ሁሉንም የምንለው ማለት ነው ቢኮዝ ስንጠራው የሚሰማ ልጅ አይደለም ራሱ ዓለም ውስጥ ነው ያለው ብቻውን ይሽከረከራል እናት አባት መሆናችን አይለይም በጣም እንትን ያደርጋልና ያችን ትሬኒንግ እየወሰደን ቤት እየመጣን ስንሰራ ቴራፒውን ለውጦች ማየት ጀመርን ሲጠራ ስሙ መዞር አቤት ማለት እነዚህ ነገሮች ያ በጣም ተስፋ ሰጠኝ ከዛ ያው እንደ እናት እንደ መደበኛ እናት ትምህርት ቤት ነው የምትመኘው ትምህርት ቤት ቦርሳ ይዞ ልጅ መሄድ ለካ ብርቅ ነው ላክን የተለየ ልጅ ነው ሌላው ልጅ ይቀመጣል የኔ ልጅ ግን ቆሞ መማር ነው የሚፈልገው በደረቱ ተኝቶ ግን ያዳምጣል ይሰማል ቀድሞም ይረዳል ግን በዛ ሰዓት መለየቱና ሌብል ተደርጎ አውቲዝም መባሉ ያ ነበረው ከባዱ ፈተና እና ያው የተወሰነ ጊዜ ቆይና ኔክስት ይር ሲሆን አም ሶሪ እባላለሁ ከዛ ከትምህርት ቤት ይወጣል ብዙ ትምህርት ቤት ላይ ተንከራተትን መጨረሻ ላይ ያገኘነው ትምህርት ቤት ተቀበሉን ደስ አለን ከዛ ግን ስለ አውቲዝም እውቀቱ እንደሌላቸው እኛ እነሱ እንድናሰለጥን ነገሩን በጣም ደስ አለኝ ያሰለጠንን የተወሰነ ነገር ትምህርት ቤት ከዛው ትምህርት ቤት ውስጥ ቤት ሰራን አነስ ያለች ክፍል ቢኮዝ ብቻ ለናታል ሊሰጥ ስለማይችል ስለዚህ ክላስ ይማርና ዋን ሲያስፈልገው ደግሞ ከአሲስታንት ጋር ይሆነ ሶ እንደዚህ ከዚህ በላይ ግን መሄድ እንደሚችል ውስጥ ያምናል ስለዚህ እንግዲህ የሰራሁበትን መስሪያ ቤት ለቅቄ ቤት ሆም ስኩል አስተማሪም ስለነበርኩ እናትነትና ማስተማርን ተያያዝኩት ማለት ነው ከዛ በዛ ሂደት ውስጥ ነው ምሎ የተወለደው ለምን እዛው ቤት ውስጥ አስተምረው ሳሎኔን ክፍት አድርጌ እንግዲህ እናንተ ትንሽ ላይብረሪ ናት የኔ በጣም ትልቅ ነው ላስቀናችሁ ነው ሰው እነዛን መጽሐፍቶችን አረኩኝ መጽሐፍ በጣም ደስ ይለኛል ስበር በጣም ብዙ መጽሐፍ ነው የምገዛውና ሳሎኔን ክፍት አረኩ ሰው መጥቶ በነፃ እንዲያነብ ህፃናቶች እየመጡ መጽሐፍ ሲያነቡ ሰው እየመጣ ላይብረሪ ሆነ ኮሚኒቲ ላይብረሪ በዛው ግን እኔ ልጄን እንዲያዩ አውቲዝም በሽታ እንዳልሆነ አውቲዝም የተለየ አቢሊቲ እንደሆነ ሶ እነዚህ ህፃናት ናቸው ጎረቤት እየሄዱ የሚናገሩት ማት በጣም ጎበዝ ነው ይዞሩት ክስት መማር ይችላል አውቲዝም አለው እዛው ሰፈር ብዙ አመት ስኖር ከቤት ያልወጣ ልጅ መጣ ከህቱ ይዛው መጣች እናት ቀስ ብላ መጣች እዛው ኮንሰልቴሽኑ ወላጆችን ማበርታቱ ምኑ ተጀመረ በዚህ ሂደት ውስጥ መጽሐፍቶችን ጻፍኩኝ ለሌላ ወላጅ ጆርኒን ማለት ነውና ይሄው ትንሽ ነገር በቤት ውስጥ የተጀመረ ዛሬ ላይ እንግዲህ ተወልዶ ምሉን መስርቷል 50 ተማሪዎች አሉን በምሉ ፋውንዴሽን ውስጥ ያው ትልቁ ቁጭቴ ማብቃት ነው ወደ ትምህርት ቤት እንዲገቡ ነው ምኞቴ ሁሉ ልጅ ይማራል ብዬ አምናለሁ ግን እንደ ሀገር ያው early intervention ቶሎ አለመጀመሩ ልጆቹ በጣም በብዙ ነገር ወደ ኋላ ናቸው ከመማሩ በፊት ቤዚክ ስኪሎች አሉ ራስ መልበስ መብላት መጸዳዳት ራስን ተማረክ እነዚህ ሳይሟሉ ወደ ትምህርት ቤት ከባድ ነውና the sooner the better ቶሎ ከተጀመረ ልጆቹ በማይልስቶን መደረግ ያለበት ነገር ያደርጋሉና እንግዲህ ምሉ አወላለድ ከራስ ጀርኒ ተረስቶ ከሳሎን ቤት የተጀመረ ዛሬ እንግዲህ ለብዙ ተስፋ የሚሆን ትልቅ ተቋም ሆኗል እግዚአብሔር ይመስገን በጣም ደስ ይላል እንኳን ደስ ያለሽ ቀላል ነገር እንደማይሆን ገምታለሁ እኔም ራሴ እናት ስለሆንኩኝ ልጆችን ምን ያህል በተለይ መጀመሪያ ኤክስፒሪየንስ ነውና ለመቼም ቢሆን ለዚህ ነገር ዝግጁ ሆኖ የሚቀመጥ ወላጅ አለ ብዬ አላስብም ሶ ያንን አሸንፎ መጀመሪያ ራስን ማጠንከር ነው ከዛ ደግሞ ወደ ልጆቹ ነው የሚሄደውና በጣም ግሩም ነገር ነው እየሰራችሁ ያላችሁት አሁን ምን አይነት ሁኔታ ላይ ነው የሚገኘው ያለው ፕሮግረስ የምሉም እንዲሁም የልጅሽን ስቲንገሪ እውነት ነው ደስ ይላል እንዳልኩሽ እስከ ተወሰነ ጊዜ አስተምሬ መልሼ ደግሞ ወደ ትምህርት ቤት እንደምልከው አምን ነበር ሁሌም ስኩል አይደረግም ለምን ቤት ሲሆን ብቻውን የሚያጣው ነገር አለ አይደል ሶሻሊ ከልጆች ጋር ሆኖ ያው ያቺ ላይብረሪ ኮንሴፕቷ ሰዎች እንዲያገኝ እንዲነጋገር በተለይ ኮቪድ ጊዜ በር ከፍቶ ራሱ ሳንታይዝ አርጎ ግቡ ይላል አንብቡ ይላል እኔ ያንን ኢንተግሬሽን ለመፍጠር ነው ግን ደግሞ በእድሜው እኩያ የሆኑ ልጆች ጋር ደግሞ እንዲማር ፈልግ ነበር ሶ ዛሬ 4 አመት ነው ጆይን ያደረገው ትምህርት ቤት እስከዛ ያው ከኔ ጋር ነበር የነበረውና አሁን ምሉ ላይ እንግዲህ ናታንየም ወደ ትምህርት ቤት ስለሄደ እነዚህ እናቶች ብዙ እናት ተስፋ ሰጥቻለሁኝና ይሄ ተቋም መከፈት አለበት ተከፍቶም በዛ ውስጥ ያሉ ልጆች መታገዝ አለባቸው ነው ቅድም እንዳልኩሽ 50 ልጆች ናቸው ያሉት
ያው በጎ አድራጎት ስለሆነ 8-9 ዓመት ቤት ውስጥ የተቀመጡ ቴራፒም ትምህርት ቤትም ያላገኙ ልጆች ናቸው ብዙዎቹ። ወደ 400 ምናምን ደግሞ ዌቲንግ ላይ አለ። በጣም በየቀኑ ሚዲያ ላይ በወጣን ቁጥር አዌርነሱ ጥቅም እንዳለ ሆኖ ግን ሁሉ ወላጅ ደግሞ እንዲገባለት ይፈልጋል። እንግዲህ ትልቁ የመጀመሪያው የኦቲዝም ሴንተር የወይዘሮ ዘሚነው ነፍሷን ይማር she was the በጣም ጠንካራ በዛ ጊዜ ምንም ሳይታወቅ በር ሰብራ የወጣች እናት ናት። ከዛ ነህሚያ ነው እሷም እናት ናት እንደዚሁና እንደ ሀገር ገና ነን አይደል? በ3 ተቋም በ4 ተቋም የሚፈታ ችግር አይደለም። ፕሪቫለንሱ ደግሞ በጣም እየጨመረ ነው። we don't know እንዴት እንደመጣ። እኔም ማምነው እግዚአብሔር የሚሳሳት አምላክ አይደለም። ወደዚህ ምድር መጥተዋል። ስለዚህ ሲመጡላችንም የተከበረ ህይወት እንደምንፈልገው እነሱም የመማር መብት አላቸው አይደል? ወጥቶ የመግባት ማህበረሰብ ሊገነዘባቸው ይገባል። ልዩነት ነው እኔ ብዬ ማምነው we are all different እዚህ ውስጥ ያለን ሰዎች አይደል? እኔም ካንቺ አንቺ ከኔ አንቺ ጋር ያለ ተሰጥኦ እኔ ጋር የለም እኔ ጋር ያለ አንቺ ጋር። ስለዚህ ይሄንን በቅንነት አስበነው እነዚህን ሰዎች አግዘን because ቅድም እንዳልነው ለምን እንደመጣ እስካላወቅን ድረስ መምጣቱ ደግሞ ማይቀር ነው። ስለዚህ በዚህ ሂደት ውስጥ ምሉም የሚያስበው ምንድነው እነዚህ ልጆች ማብቃትና ወደ ሶሳይቲው መላክ እዛ ውስጥ ማስቀረት አይደለም። ናታንያ አሁን ኔክስት ይር ትምህርት ቤት ይጨርሳል። ብዙ ትምህርት ላይ ኢንቨስት ተደርጎበታል። ከዛስ የሚጠብቀው ወዴት ነው የሚሄደው? ኦቲዝም ያው ስፔክትረም ነው ሰፊ ነው አይደል? ስለዚህ አንዳንዶቹ በራሳቸው መኖር ይችላሉ። በደንብ ኢንተርቬንሽን ያገኙ የሌላውን ዓለም ኮምፔር እያረኩልሽ ነው። በደንብ ሱነር እንደታወቀ ኢንተርቬንሽን ሲሰራላቸው ኢንዲፔንደንት የመሆን ፕሮባቢሊቲው በጣም ሃይ ነው። ያው ራሱ ስፔክትረሙ ደግሞ ኦቲዝሙ እንዳደረገው ደግሞ በዛው ልክ ደግሞ በጣም እርዳታ የሚፈልጉ አሉ። ተደራራቢ ነገር አብሮ ይመጣል አይደል? የሚጥል በሽታም የተለያየ ነገር አብሮ ይመጣልና እንግዲህ ራሳቸውን ችለው የሚወጡት ወደ ኮሌጅ ሊሄዱ ይችላሉ። ኦቲዝሙ ድኖ ግን አይደለም። ከነ ኦቲዝሙ ግን ከዛው ጋር ሆነው ግን ፈንክሽናል ሆነው ህይወታቸውን መምራት ኢትዮጵያ ውስጥ በጣም ሬር የሆነው early ስላልተሰራ ነው። መሀል ላይ ያሉት ደግሞ ከቤተሰብ ጋር ሆነው ግን በትንሽ እገዛ ሶሳይቲ ውስጥ ገብተው እነሱም ሰርተው እግዚአብሔር የሰጣቸውን ጸጋ አበርክተው መኖር ይችላሉ። 3ኛ ደረጃ ላይ ያሉት እንግዲህ ሲከፋፍሏቸው ኒውሮሎጂስቶቹ በጣም ምን እገዛ የሚፈልጉ ይሏቸዋል። ስለዚህ የመሀለኞቹ መስራት የለባቸው አይደል? ቅድም እንዳልኩሽ ወደ ልጄ ላምጣሽና ትምህርት ሊጨርስ ነው። ከዛስ የትኛው ማህበረሰብ ነው የሚቀጥረው? የትኛው ድርጅት ነው የሚፈልጓቸው? እስቲ በልጄ ልጀምረው አልኩና እንግዲህ 2 ፕሮግራም ነው ያለው። ቤዚክ ስኪል የምንለው ከ3 አመት እስከ 12 አመት አሉ። ከዛ ደግሞ ከ13 አመት እስከ 19 ደግሞ ያሉ 5 ልጆች ያዝን ደግሞ ትልልቆቹ። እነዚህኞቹ 45 ናቸው። 5ቶቹ ደግሞ ትልልቆች። ትልልቅ ማለት 16 17 18 ብዙዎቹ ከቤት ያልወጡ ናቸው። የሚገርምሽ አንዱ ልጅ ብቻ ነው እንደ ናቲ ትምህርት ያገኘው ጨረሰ። ከዛ ግን 2 አመት ቤት ተቀመጠ። በጣም ጎበዝ በቃ ዲቴል ኦሪየንትድ እንዴት ማስተካከል እንደሚወድ። ስለዚህ ድርጅቶች እነዚህ ልጆች ቢቀጥሩ ተጠቃሚ ድርጅቱ በጣም they are loyal, precise, detail oriented። እንግዲህ ማየር መንገድ የጠቀመኝ ትልቁ ነገር ብዙ ሀገር ስበር እነዚህ እክል ያላቸው ወይም ዲስኤቢሊቲ ውስጥ ያሉ ልጆች ይጠቀሙባቸው ብዙ ካምፓኒ ላይ because ቅድም እንዳልኩሽ they are honest። 30 አመት አንድን ስራ ብትሰጪ 30 አመት ኢንቴግሪቲውን ጠብቀው የሚሰሩ ልጆች ናቸው። ስለዚህ it's not a favor። ስለዚህ ኮሚኒቲው መንቃት አለበት። አካታች ማህበረሰብ መፍጠር አለብን። ሁሉንም አይነት ማለት ነው። እኔም አንቺ ውስጥም እኮ እክል አለ። መሸፈን ከቻለን እየሸፈንን ነው እንጂ አይደል? ግን ተከባብረን ዲፈረንስን አክሴፕት አድርገን ነው የምንኖረው። same thing with the kids። ደግሞ ልጆች ሆነው አይቀሩም፣ ያድጋሉ፣ ያረጃሉ። ያን ዲግኒፋይድ ላይፍ ይፈልጋል። ስለዚህ እንደ እናትም እንደ አንድ ዜጋም እንደ ማህበረሰብም እዚህ ላይ በጣም መስራት አለብን ብዬ አምናለሁ። በጣም የሚደንቁ እንትኖች ነው አሁን እያተነጋገርን ያለነው። ሶምሽ የሚመለከቱ ሰዎች ላይትሊ የሚወሰድ ነገርም አይደለም። ከዛ ደግሞ እናንተም ራሳችሁን አፕግሬድ እያደረጋችሁ መሄድ አለባችሁ። እሱ ፌዞቹን እያለፈ እድሜው እየጨመረ በመጣ ቁጥር እንዳልሹ ወደሚቀጥለው
የህይወት ምዕራፍ ደግሞ ሲሻገሩ ምን አይነት እገዛ ነው ከኔ የሚፈልገው የሚለው መስሪያ ቤታችን አካባቢ አንድ ሰው አለ ትልቅ ነው 46 አመቱ እና የእደ ጥበብ ስራዎች ነው የሚሰራው ግን እኔ ያው እንግዲህ በዛ ችሎታ ወይ እውቀቱ ባይኖረኝም እረዳለሁ እንደዛ አይነት ቴንደንሲ እንደሆነ ያለውና አንድ አይነት ኮሚዩት ነው የሚጠቀመው ከቤት እስከ መስሪያ ቤት በጣም ጥሩ ቤተሰብ ነው ያለው እዚህ ምን አሁን ያለንበት ወደ 22 አካባቢ ነው የሚኖረው እና ያቺን ኮሚዩት በአውቶቡስ ይመላለሳል እሱን አሳይተውታል እንዳልሹ አይ ቲንክ 13 14 አመት እዛ ቦታ ላይ ሰራው እና የእደ ጥበብ ውጤቶች ናቸው ባስኬት በስትሮ በጨርቅ በመናምን ነው የሚሰራው ምሳውን ይዞ ነው የሚሄደው ያቺን መንገድ ጠብቆ መንገዲቱ ጋር መሻገር እንዳለበት ሁሉንም ነገር ቅዳሜ ሁሉ ሳይቀር ነው የሚሰራውና እንዳልሹ ሎያል ሆኖ ማገልገል ከዛ ደግሞ በሚያልፍባቸው መንገዶች ሰላም የሚላቸው ጥቂት ሰዎች አሉና እንደዚሁ እንትኑን ዴሊ ሩቲኑን ስናየው በቃ ቀና የሆኑትን ሰዎች ነው particularly ሰላም የሚለው በደንብ is drawn to kindness I don't know if ይሄ ሴንስ ሊሰጥ አይነት እንትን እንደሆነ አላውቅም ግን በጣም ይደንቀናል ሁሌ ስናየውና በጣም ካይንድ ነው ስሞሽ ነው የሚሄደው ቅፍ አርጎ ስሞሽ ነው የሚሄደው እና በቃ አይስትም ያቺን ዴይሊ ሩቲን እና በተቃራኒው ደግሞ ገና ህፃን ልጅ ያላት ልጅ አለች ቡና እንደዚህ እንትን የምትነግድ ልጅና ልጇ እንደዛ አይነት በቃ በጣም ዲፊካልት ሆነ አይሰማንም እንዳልሹ ስንጠራውም አይዞርም እንደዚህ አይነት እንትኖችና ስናይኛም እንደዚህ አይነት ነገር እንዳይሆን ስንል አሁንም ገምቼ ነበር ግን ውድ ነው አሉ በጣም የት ነው ወስደው 25000 ነው 30000 ነው የሚያስከፍሉት የሚል ነገር ሰማው እና እንዳልሹ ያዌርነስ ችግር በጣም አለና አብዛኛው የህብረተሰብ ክፍል የግል ሆስፒታሎች ጋር ሄዶ የመታየት አቅሙ የለውም ሶ እስቲ በቁጥር ደረጃ አምሽር እናንተ ጋር ዳታዎቹ ስለሚኖሩ ምን ያህል ልጆች ከዚህ ጋር ይኖራሉ ከኦቲዝም ጋር ይኖራሉ ከዛ ደግሞ የህክምና ባለሙያዎቹ ምን ያህል ናቸው የክልል ከተሞች ላይ ያለው ተደራሽነት ምን ይመስላል እውቀቱና እንዳልሹ ማስፋፋቱ እንትኑ እንዳለ ሆኖ እስቲ ስለ ቁጥሮቹ ንገሪ እውነት ነው ትልቅ ነገር ነው because ቁጥር ዴታ ለመኖሩ ነው ነገሩ በጣም ኔግሌክት እንዲደረግ ያደረገውን በያስባለውና ይሄንም ስነግርሽ እንደምትደነግጪ እርግጠኛ ነኝ ቁጥር የለም there is no data because ሲጀመር የማህበረሰብ ብቻ ሳይሆን ከእምነት ጋር ስለሚገናኝ ልጆቹ ቅድም እንዳልነው የተለየ ነገር ፊቸራቸው ላይ መታዩ የለም ስለዚህ ወይ ሲሽከረከሩ እጃቸውን ሲያራግቡ የሆነ መንፈስ የሆነ ነገር ሰብሎ ስለሚታሰብ ወላጅም ስለሚፈራ ቤት ያስቀምጣቸዋል በወላጅ መፍረድ ሳይሆን ያችናት ብታወጣ የምትባለውን ስለምታቅ ስለዚህ ቁጥር የለንም not only that ሜንታል ሄልዝ በአጠቃላይ ኔግሌክት የተደረገ ሴክተር እንደ ሀገር ብናስብ ኦቲዝም ደግሞ ጭራሽ ስለዚህ ፊገሩን እንዲወሰድን ያለ ነው ሲዲሲ ላይ በአለም አቀፍ እንትን ላይ ያለውን ወስደን በሱ ሬሽዮ ነው እየተሰራ ያለው ስለዚህ 2026 እንግዲህ ሴንተር ፎር ዲዚዝ ኮንትሮል ያወጣው ከ33 ልጅ አንዱ በኦቲዝም ውስጥ እንዳለ ኢትዮጵያ ውስጥ ዳታ አልተሰራም ከሳህራ በታች ያሉ ሀገራቱ ላይ የተጠና አፍሪካ ሀገር ላይ ሌላ ሀገር ላይ ኢትዮጵያ እንዳልኩሽ ቁጥሩ ስለዚህ አሁን እኛም በየተቋሙ በየሴንተሩ አትሊስት እየመዘገብን እንደው ዳታው እንዲታወቅ ዴታው ሲኖር መንግስትም አይደል ትኩረት እንዲሰጠው የቁጥሩ አለመያዝ ነው አንድም ነገሩን ኤምፋሳይዝ እንዳይሆን ያደረገው ስለዚህ ፕሪቫለንሱ በጣም ጨምሯል because አለማጋነን ከ60 እስከ 70 ስልክ በቀን ይደወላል እኛ ጋር ቅድም እናንተ በዚሁ ማርፈዳችሁልና ከስታረፍዱ ቁጭ ብዬ ነበርና ካፌ ውስጥ ብዙ እናቶች ሳናገር ነበር አይ ዶንት ኖ ስልኩ ከየት እንደሚመጣ እንደው ላለው ምን ላይ ነው ያለው ልጅ ትምህርት ቤት ገባ ሲሉኝ አትሊስት ተደሰታለሁ በጣም በዛው ቀጥይ እኛ ስልጠና እንሰጣችኋለን ብዙዎቹ ግን ቤት የተቀመጡ ልጆች ናቸው የሚነግሩ ስለዚህ ያችን ቁጥር መዘግባለን አትሊስት ገባሽ በየቱ ያላቸው ናቸው አሁን ዳያግኖሲስ ውስጥ ያላለፉት ነው እየደወሉ ያሉት እንዲህ አይነት እንትን ኢንተርቪው ላይ ሰማው እንደዚህ ላይ ሰማው ሬዲዮ ላይ ሰማው
ሰዎች ስልካችሁን ሰጡን ተብሎ እንትን የሚያደርግ ማለት ነው የልጄ ኬዝ ገምታለሁ ዲናያልም ቢሆንም ግን she knows ልጇ ወደ ኋላ እንደቀረ ስለዚህ በዳታው የመጣሁልሽ ነው ይሄ በጣም ፕሪቫለንሱ ጨምሯል ክፍለ ሀገር ላይም the same thing ስለዚህ እኛ አሁን ቅድም ሳወራሽ early intervention ስልሽ ነበር በጊዜ መጀመር ልጆቹን ካቻፕ እንዲያደርጉ ያደርጋል ስለዚህ አንድ እናት ቻው ብዬ መዝጋት ለኔ እንደ ኃጢያት ነው የሚሰማኝ ሁሉንም ደግሞ መቀበል አልችልም እኔን ጂዮ በጎ አድራጎት ነው እና አትሊስት ምን አይነት ፕሮግራም ቀረጽን እናቶቹን ወላጆቹን ማሰልጠን ወደ 2500 ፓረንት አሰልጥነናል አሁንም በአመት 3 የሚቀጥል ነው የቀደመውን የሚያልኳችሁ እናት ሪኮመንድ ማረጋት ስልጣናውን ወሰጂ እነሱን ኢምፓወር አድርጎ እናትን ቴራፒስት ማረግ ስፒች ቴራፒ ሲባል አሁን ቀደም ወደ ገንዘቡ እንደመጣሽልኝ ነው ከባድ ነው አይ ኖ ብዙ ገንዘብ ሊጠይቅ ይችላል ግን እናት ራሷ ቴራፒስት እንደሆነ ስላላወቀች እንዴት ነው የምታነጋግረው ስፒች ማለት ምንድነው ጠረጴዛ ላይ ብቻ ነው የሚሰራው የህይወት ሩቲኗን በየቀኑ የምታረጋው ነገር ተጠቅማ ሲለብስ ሲበላ ሲጠጣ በትራንስፖርት ስትሄድ ሁሉ የምታረጋቸው ነገሮች ቋንቋን ዴቨሎፕ እንዲያረግ የምታረጋው ነው ቢሄቪየር ላይ ቅድም አስቸገረ ስቲ ነበር ልጅ ለምንድን ነው የሚያስቸግረው አንደበት የላቸውም ስልሽ ቴራፒው በሰዓቱ ስላልተገኘ መነጋገር ስለማይችሉ ፍራስትሬሽናቸው ባገኙት ነገር ነው የሚገልጹት እኔ አሁን እጄን እግሬን ብትይጂ በሌላም ነገር አድርጌ ለመነጋገር ሞክራለሁ ልክ እንደዛ ማለት ነው ኮሚኒኬት የሚያደርጉበት መንገድ አለ ኤግዛክትሊ ስለዚህ እሱ ላይ ቢሄቪየር እንዴት ነው የምናረቀው ቢሄቪየርስ ምንለው ምንድነው ይሄ ማስቸገር ነው ለኔ አሁን እየተነጋገረ ነው ይሄንን ፈልጋለሁ ይያላችሁ ግን እናት ያናት ትረዳም ለምን ዕውቀቱ ስለሌለ አይደል ሰልፍ ሄልፕ ስኪል ላይ ራሳቸውን መቻል አሁን የቀድሞን ትልቁን ሰው ሳውታውሪ ነበር ቤተሰቦቹ አብቀተውታል ራሱን ችሎ ተለብሶ እንትን አድርጎ ሳለሪ ኤርን ማድረግ ይሄ ቀድማፌን ከፍቼ ነው መሰማሽ ስልክ መውሰድ ፈልጋለሁ እኔ መማር ፈልጋለሁ ቤተሰቦቹ እንዴት ነው ያበቁት አይደል መማማር ስለሆነ ማለት ነው ይሄ ነገር it's a lifetime condition so you have to catch up ሁሉ ቦታ ላይና የቁጥሩ አለመኖር ነው ነገሩ እንደዚህ እንትን ያደረገው ከክፍለ ሀገር ከብዙ ቦታ ላይ ይመጣሉ ከአፋር ከድሬዳዋ ከጎንደር ከመቀሌ ሲመጡ ልጇን ጥላ ነው የምትመጣው እዚህ ብትመጣ የሚይዝላት ስለሌለ ከዚያችን የኛን የ5 ቀን ስልጠና ይዘው ሄዳሉ 5ኛ ቀን ላይ ያላቸው እርካታ ለነግርሻችን ለካ ልጄን ራሴ ማብቃት ይችላል አልተረዳነውም ነው እንጂ እንችልበታለን ተከክል እና የሆነ ተቋም የሆነ ሆስፒታል በቃ የሆነ ተጠግነው the next day ልጆቹ መደበኛ የሚሆን እኔም እንደዛ ነበር ማስብ the first time when they told me that speech therapy ልጄን ጠጋግነው ነገ እናቴ ሚለኝ ነው ይባል ይመስለኝ ለካ ሂደት ነው ለካ ወሬ ነው ወሬውን ኤቪደንስ በሆነ ወይ ደግሞ እነሱ በሚገባቸው መንገድ አሳጥረሽ ይሄ ብርጭቆ ነው ነገም ይሄ ብርጭቆ ነው ከዛ ነገ ብርጭቆ ሲጠይቅ ይዘሽ ሳይናገር አለመስጠት ይሄ ነው ስፒች አልኳቸው ይሄንማ ሳረግ ነው የኖርኩ ስል በቃ ቀጥይበት ይሆናል it takes time ግን ይሳካል exactly በደንብ ይረዱና ይተገብሩታል ግን ኦቲዝሙን በዛው ልክ እንዳጠቃው ማለት ነው አንዳንዴ ነን ቨርባል ሆኖ ትልልቅም ሆኖ ስራ ዓለም ላይ አሉ ግን ነን ቨርባል ናቸው ይሄ ደግሞ እንግዲህ ኦቲዝም is a neurological disorder አይደል ስለዚህ it's about brain nerve አይደል ስለዚህ ነን ቨርባልም ሊሆኑ ይችላል we don't know ግን እሱ ፕሮፌሽናሎቹ ናቸው እነዚህ ስፒች ላንጉዌጅ ፓቶሎጂስት የሚባሉት የልጁን ዳያግኖስ አይተው እነሱ ናቸው አሰሳ አድርገው ይሄ ልጅ ነን ቨርባል ነው የሚሉት ግን as a parent we have to continue talking and talking ከነቀንቱ እኔ መጀመር 7 አመቱ ላይ ነው ናት ያወሩ ፍራስትሬት ከሚያረግ እየተንደባለለ ከሚያለቅስ ግን ሳይን ላንጉዌጅ ተማርኩ so that የሚፈልገው ነገር በሳይን ላንጉዌጅ እንዲነግረኝ at the same time ግን አወራለሁ እንዲ ስለው ሞር ነው እንግዲህ ይሄንስማል ስለዚህ ትፈልጋለህ ልጨምርልህ አብረን ከዛ ጨርስ ስለዚህ ድምጹንም ይሰማል አክሽኑንም ይረዳል ያለ ቃላቶች ማውጣት ፍሬዞች መደመር ሴንቴንሶች መናገር ራሱን ኤክስፕረስ ማድረግ ከዛ እነዛም ያለቅሳቸው ነገሮች ምን ይሆኑ መጡ እኛ አስቸጋሪ ብለን ያልነው ባህሪ ጠየጠፋ ለምን ኮሚኒኬት ማድረግ ቻለ በፊት እሺን ወስዶ ይልሻል ወደ የሚፈልገው ነገር ወስድሻል እኛ ሌላ ቃል ስንሰጠው ሪ ነው ለምን ይሄን አይደለም ማለት ስላልቻለ ኦኬ ስለዚህ ወርዱም ሲመጣ ጥሩ ነው ከዛ ግን በየትኛውም ወይ ልጆቹን ኮሚኒኬት ማድረግ
በሳይን ላንጉዌጅም ይሁን በምንም ይሁን ፋንክሽናል የሆነ ኮሚኒኬሽን ክሬት ማድረግ ሶ ያንን ነው ወላጆቹ ማብቃት ምንለውና ክፍለ ሀገርም ላይ ይሄንን ዕውቀት ይዘው ሄደው እዛው አካባቢ ሴንተር ይከፈቱ አሉ እና በዚህ እንግዲህ ያው ተደራሽነት ስንል ሁሌም ከትልቁ አይደለም እናስበው አይደል በትንሽ ጀምረን ያ እየሰፋ እንግዲህ ለውጦች ይመጣሉ በፊት ከነበረው አሁን ላይ ያለው ትልቅ የተሻለ ነው ሚዲያዎችን በደንብ እንትኑን ያግዛሉ ያለው ሳምንቱን ላይ ከበፊቱ ከነበረው ቅድም እንዳልሽው ነፍሷን ይማረው ወይዘሮ ሰሚኖስ ያለች የነበረው እንትን አሁን በደንብ ሰውም ያለ መሸማቀቅ ወይ ደግሞ ልጄን አሳቅቀዋለሁ ወይ ሰው ያይብኛል የሚለውን ነገር እየተወ የበለጠ እነሱን ማብቃት ላይ ፎከስ እያደረገ መጥቷልና እስቲ የትምህርት ቤቶች እገዛስ ምን ያህል ነው ሜቢ አካታች እንዲሆን መንግስት ይሰራል ወይስ የማን ድርሻ ነው ይሄንን ዳያግኖሲሱ እንዳለ ሆኖ እንዳልሹ ውለው መምጣት አለባቸው ከኩዮቻቸው ጋር መገናኘት መጫወት መማማር አለባቸውና እስቲ የትምህርት ቤቶቹን ድርሻም እንገሪም በዛው እውነት ነው በፖሊሲ ደረጃ እንግዲህ ተጽፎ ተቀምጧል አካታች ትምህርት ቤት አይደለ ሁሉንም ያቀፍ ግን በዛ ውስጥ ያሉ ፕሮፌሽናሎች ወይም በስፔሻል ኒድ ላይ የሰለጠኑ እንትኖች የሉ ስለዚህ ልጆቹ ውለው መሄድ ብቻ ለናት ተስፋ ነው ስራዋን እንድትሰራ ጉሊቷን እንድትሄድ ምትሸጣው እንድትሸጥ ልጇ ገብቶላት ውሎላት መሄዱ በደንብ ይረዱ ግን ኢንዲቪጁዋል የሆነ ለርኒንግ ሜተድ ነው ያላቸው እንደ ሀገር እንግዲህ ያው ብዙ ነገር ላይ ገና ስለሆነን ውሎ መሄዱ ነው የሚታሰበው ግን መማር ይችላሉ በናታን አይቻለሁ they can learn ቤት ውስጥ አስተምረው አቃተው አይደለም ማለት መንገዱን አላወኩለትም እላለሁ አስተዋውሳለሁ አትክልትና ፍራፍሬን መለየት ሳስተምር ማአት ሜተድ ነው ተጠቀምኩት ፋይናሊ ይዞት ግን እኔ ማላቃቸውን ፍሩቶች ሁሉ ያወጣ እሱ ይነግርሻል it's amazing ጊዜ ወስዶብኛል ግን እሱ ሳይሆን ያልቻለው እኔ ነኝ መንገዱን ያልተረዳውለት አሁን ላይ ግን በምን መንገድ መማር እንደሚችል ስለማቅ ኤኒ ነገር ትምህርቱን ታዩ አሁን ላይ ራሱን እንዲችል በማሽን ልብስ እንዲያጥ ማሽኑ ቢቆም በእጁ እንዲያጥ ሜተዶቹ ብዙ ጊዜ ስዕላዊ መግለጫ ናቸው ኦኬ አሁን ኩክ ማድረግ ምግብ ያስተማር ነው ስለዚህ በፒክቸር መጀመሪያ እንቁላሏን ያስበራት ታምታት ካስለኩስ ሴፍቲን ጠብቅ ባፍሽ አይደለም የምትነግሪው ለሷም ፒክቸር ኦኬ ልክሱን ሲችል አወጣና ደግሞ ሌላ ስቴፕ ሶ እነዚህ ሁሉ መንገዶች ናቸው ግን እዛ ትምህርት ቤት ውስጥ አሁን በተለይ ወደ መንግስት ትምህርት ቤት እንሄድና ሁሉም ዲሴቢሊቲ አንድ ላይ ነው ኦቲዝም ADHDም ሲንግ ኢምፔርዱም ሂሪንግ ኢምፔርዱም ለርኒንግ ዲፊካልቲው ያው ችግር ስላለ ማለት ነው 40 ልጅ አንድ ክላስ ውስጥ እነዛ ሰዎች እነዛ አስተማሪዎች ለማገዝ ነው ያሉት ብዙዎቹ ዕውቀት ወደ ኋላ የሚላይ በዚህ ላይ ፕሮፌሽናል አይደሉም ስለሚያዝኑ ነው ስለዚህ ልጆቹ ውለው መሄድ ቢያንስ እሱን እንስጣቸው ከሚለው አንፃር ስለዚህ አሁን እዚህ ስልጠና ያልኩሽ ላይ ኖት ኦንሊ ወላጆች የሰርቪስ ተቋማት መተው ስልጠና ይወስዳሉ ሶ ከመንግስት ትምህርት ቤት ወደ 16 መንግስት ትምህርት ቤት አሰልጥነናል ኦኬ ሶ አሰልጥነን መተው ሳይሆን ሄደን ፎሎ አፕ ስንሄድ ቅድም እንዳልኩሽ 40 ልጅ አንድ ክላስ ውስጥ አይተናል የመጀመሪያ ስራ ልጆቹን ካታጎራይዝ እንዲያርጉ ኦኬ ከዛ ኢንዲቪጁዋል ፕላን አውጥተው መስራት እንኳን ባይችሉ በማስክን ቅድም እንዳልኩሽ ቪዥዋል ኤድ የሚፈልግ ልጅ በቪዥዋል ኤድ ከነስቴቲክ የሆነ ልጅ በሱ መንገድ እንዲማር ግን አንድ ለማድረግ ከባድ ነው አይደል 5 ልጅም ቢሆን ግን አንድ አይነት ቢሄቪየር እና አንድ አይነት እንትናቸውን መለየት ላይ ኦኬ 20 አመት ስለያዟቸው ያቋቸዋል ልጆቹ እንዴት መርዳት ነው እንደሚችሉ ያልተረዱት ማቴሪያል እኔ በራሴ ነበር በእጄ የምሰራው ያኔ ባንኮክ ላይ ሲያሳዩኝ እነዚህ ፋንሲ የሆኑ የቴራፒ ቃዎች እኔ ሁሉ ላመጣ አልችልም ስራ አቁሜያለሁ ስለዚህ በቆርቆሮ በወረቀት በካርቶን ነገር ገባት ቆራሌው ተብዬ ቆንጆ ስም ተሰጥቶኛል አይ ሁሉ ነገር ነው ሰበስበው በእነዛ ነገሮች ነው ናቲን ያስተማርኩት ስለዚህ እቺም እናት አሁን ቴራፒም እዛ ሴንተራችን መታችሁ ብታዩ ሎካል ማቴሪያልስ እንቁላልቃ በኦትስ ቆርቆሮዎች በምን ቁጥር ሰልፍ ሄልፕ ስኪል ጫማ ማሰር ዚፕ መዝጋት ሁሉ በሚቻል አካባቢሽ ባለ ለፋይን ሞተር ጥጦችን ከፍሬው ማላቀቅ ሶዛት ምግብ በስነ ስርዓት እንዲይዙ ሲጽፉ እንዲከሚሉ እንዲሉ ጥፍጥሬና አስለቅማቸው እናስወጣቸዋል ሶ ይሄን ስልጠና ሲሰጥ በዛ ውስጥ እየታቀፉ ይሄዳሉ ፕራይቬት ስኩል ላይ
አካታች ናቸው ደስ ይላል ግን ኢንዲቪጁዋል ፕላን ወጥቶላቸው ወይ ነው የሚሰሩት ለእያንዳንዱ ልጅ አይዳም ኤንድ ኤንድ አይደለም ገና ፕሮግረስ ላይ ነው ያለው ማካተቱ ነው አሁን ደስ ያላቸውና ጥሩ ነው ግን ተካተው ብቻ አይተው ተቆለጭልጨው ግን መሄድ የለባቸው አሁናት ያለበት ትምህርት ቤት ኢንዲቪጁዋል ፕላን ነው የሚያወጡለት የ11 ያክል ተማሪ ያልኩሽ አይደል ግን ለሱ በሚመጥን መልኩ አንዳንዱን የአምስተኛ ክፍል ሊሆን ይችላል አንዳንዱ ላይ ኤክሴል አድርጎ ሊሄድ ይችላል አንዳንዱ ላይ ስለዚህ ክላስ እየተማረ ግን ደግሞ ፈተና ሲወጣለት ምን ሲሆን በራሱ እንትን ማለት ነው way of learning ስለዚህ ቴይለር ሜድ እንትኖች ይዘጋጁላቸው ቴይለር ሆኖ ኢንዲቪጁዋሊ ለእያንዳንዳቸው ጥሩ ተስፋ ሰጪ ነው ቅድም እንዳልሽው ደስ የሚል ተርም ተጠቅመሽ ነበር ዲፈረንት ኤቢሊቲ ነው ያላቸው አንዱ ኤቢሊቲያቸው አይ ቲንክ ለተሻለ እይታ አይናችንን መግለጥ ይመስለኛል በፊት ምን ኖርበት መንገድ ኮምፕሊትሊ ቀይረን እነሱን በደንብ እንድንረዳና ያው ሁሉ ነገር ለምክንያት ነው የሚሆነው በሚለው ቅድም 3 ልጆች ነው ያሉኝ ብለሽኛልና የመጨረሻው ጥያቄያችን ከሰዓትም ከምንም እንዳንይዝሽ እንዳልሽው ሁለቱ ልጆች ለሱ ያላቸው የቅርበት ሁኔታ እነሱ የተለየ ሌላ ትሬኒንግ ይቀበላሉ ወይ እስቲ ከሱም አንግል ንገሪ እውነት ነው ወደ ሲብሊንግ መጣሽ ማለት ነው እውነት ነው ብዙ ጊዜ እንደውም ሰው ያነሳውም ትልቅ ጫና ነው እነሱም ጋር የሚኖረው የተለየ ወንድምካራ እንደሚሆኑ እርግጠኛ ነኝ ግን ያው እንዲህ አይነት ልጅ ስታሳድጊ አይንሽ ልብሽ ምንሽ ሁሉ እሱ ላይ ነው ስለዚህ ሳይኮሎጂካሊ መጎዳታቸው አይቀርም ስለዚህ ኮንሺየስ መሆን አለበት ሳናስበው እኛም ኃላፊነት እንሰጣለን ለነሱ ኢንቴንሽናሊ ሳይሆን ሳታስብ የምታደርጊያቸው ነገሮች እነሱ ሪስፖንሲብል እንዲሆኑ ያደርጋሉ ነው በጣም ኤግዛክትሊ ታናናሾች ነው ማለት ነው የመሀለኛው 15 ናት የመጨረሻው 10 ናት 10 ልትሆን ነው ብዙ ጊዜ ሌላ ሀገር ላይ እንዲህ አይነት ልጅ ስታሳድጊ የግዴታ ሳይኮሎጂስት እንድታይ ይደረጋል ይፈልገ ጠንካራ ነኝ ብትይ ማለት ነው እኛ ሀገር ላይ አንቺ ነሽ ፈልገሽ የምትሄጂው እና ዶክተር ሰብለ ትባላለች ሰብለ ኃይሉ ያው ታቋታላችሁ በጣም ሄዳለሁ በቃ ልጆቼን ጎድቻለሁ ምናምን ላታለሁ ሴቶቹና ሪስፖንሲብል ነው ያረጋሻቸው ትለኛለች ኢትስ ኦኬ እውነት ነው በዚህ እንደውም በሰልፊሽ ዓለም ላይ እነሱ ኃላፊነት የሚሰማቸው ሰው ልጆች ማድረግሽ ጥሩ ነው ግን ፓረንት መሆን አይችሉም but they can be a sister አይደል ስለዚህ ነው የምላቸው ተጠይቀኛለች የመሀለኛዋ እኛን ነው ሁሉ ጊዜም ሪስፖንሲብል ምን ሆኖ እንዲህ አይነት ጥያቄዎች ይመጣሉ ሌላም ወላጅ አድማጭ እንደም ሲሰማው እርግጠኛ ነኝ የቤቱ ጉዳይ ስለሆነ ያውቀዋል ኮንሺየስ ሆነን ሁሉንም እናሳትፍ because እግዚአብሔር እዛ ቤትም ሲያመጣ በረከት ነው ቤተሰብ መሆን አይችሉም ወላጅ መሆን አይችሉም እህት ወንድም ልዩ ፍላጎት ያለው ልጅ እህትና ወንድም ሆናቸውን ግን ስለዚህ ሴንተራችን ውስጥ ሲብሊንግ ዴይ ብለን አዘጋጀንና ስፔሻሊ ልጆች አይመጡም ያቺ ቀን እነዚህ ሲብሊንጎች ግን ይመጡና አንቺም ቤት አለ እኔም ቤት አለ በቃ ያን ከወላጅ ውጪ በጣም ነው የምታገዘን ተሰርሰጋስ ይላል ከሷ ጋር ያወራሉ በጣም ጥሩ እንደም ይሰማችሁ ፊራቸውን የነገን ፊር ሁሉ ይነግሩሻል ወላጅ ባይኖርኛ ጋር ነው ወይ የሚለው ስለዚህ በጣም ማገዝ ያስፈልጋል የቤቱ የጋራም ስለሆነ ሁሉም ኃላፊነት አለው ግን እኔ ከራሴ ኤክስፒሪየንስ እንግዲህ ያዩ ነው የሚጠቅም ከሆነ ናዝሬት ትምህርት ቤት ነው የተማርኩት ሙሉ ሴቶች ነንና እኛም ትምህርት ቤት እንደዚህ አይነት ልጆች ነበሩ በሰዓቱ አናቀምኛ ግን የነሱ እህቶች ወንድሞች በጣም አክሴፕቲንግ ናቸው ኤኒቲንግ ላይፍ ላይ የሚመጡ እክሎችን ከኛ በተሻለ መቋቋም አክሴፕት የማድረግ ከፍተኛ የመንፈስ ጥንካሬ ያላቸውና ያለችስ ነገር ያው እንትን ሆኖ አይቻለሁና ለበለጠ ነገር እየተዘጋጁ ነው ብለን እናምናለን ትግስ በጣም የሚገርም ነገር ነው እየሰራችሁ ያላችሁ ደስ ይላል ያለውም ለውጡንም ሁሉንም ነገር ሙሉ ፋውንዴሽን ከ5 አመት ከ10 አመት በኋላ የት ደርሶ ማየት ነው እንጂ ምኞት በሚቀጥለው ኢንተርቪዋችን ስንገናኝ ደግሞ እስቲ ያላችሁን ቪዥን ሚሽናችሁን አስረጅና ጥያቄዎችን ልጨርስ ቴንክ ዩ በጣም ደስ ይል ነበር ራእይ መቼም ይኖረዋል አይደል ሁሉ ጊዜም ሰው ልጅ ራእይ አስቀምጦ ሲጓዝ አቅጣጫውን ያውቃል በየንግግሮቼ መሃል ግን አካታች ይላል አይደል ስለዚህ ኢንክሉሲቭ የሆነ ሶሳይቲ ተፈጥሮ ማየት ነው በቃ መካተት ብርቅ ሳይሆን
ሌላ ሀገር ላይ ስላየሁት ማለት ነው። ኦኬ ዲሰቢሊቲ ያለ ሰውዋት they are part of the community። ስለዚህ ያን ደግሞ ለማድረግ ሰርተሽ ነው የምታሳየው፣ በተግባር ነው የምታሳየው። ስለዚህ ያ ነው ትልቁ ምኞታችንም እያረግንም ያለ ነው። ሰፈር ውስጥ ስንገባ ኪራይ ቤት ላይ ነው ያለ ነው። አዲስ ነገር ስለሆነባቸው ልጆቹ ሲጮሁም መጀመሪያ በጣም ፈርተው ነበር። ከዛ ላይብራሪው ሄዶ ዛም ከፍቶ ነው እንመጣለን ብላችሁ ቃል ገብታችሁ የለ ታዩታላችሁ። እዛ ላይብራሪ ውስጥ ክፍት ነው፣ ነፃ ነው። ኮሚኒቲው መጥቶ ያነባል። ከዛ የሆነ ጊዜ ላይ ልጆች የሚመጡ መደበኛ ልጆች ቀሩ ነው ብለን ስንሄድ እዛ ቤት ከሄዳችሁ እንደነዛ ልጆች ነው የምትሆኑት ይጋባል። አላዘንም። ወጣንና ዶር ቱ ዶር ነው አዌርነስ የሰጠን። አሁን አካታች ቡሄ ሲሆን አብሮ ይጨፍራሉ። የጨፈሩበትን ገንዘብ ዶኔት ያደርጋሉ። እነዛው ልጆች ነው ማለት። ስለዚህ ሰርተን አላሳየን። ስለዚህ መካተቱ ሁሉ ጊዜ የሚቀጥላል ማለት ነው። ግን ቅድም እንዳልሽው 20 አመት 30 አመት ስናስብ እኔና ባለቤቴ እዚህ ድረስ አምጥተናል። እግዚአብሔር ነው ትልቁን ስራ ይሰራው። ግን ሁሉ ሰው ድርሻው መወጣት አለበት አይደል? ሁሉም ሰው አሻራውን ማህበረሰቡ አብሮ አሁን የሮብለት ኢቨንታችንም ሸራተን የነበረው ኮርፖሬቶች ሁሉ እንዲገቡበት ኮርፖሬት ሶሻል ሪስፖንሲቢሊቲ is just a blessing። በጣም ልመና ሳይሆን የበረከቱ አጋር መሆን። የኔ ጉዳይ ያንተ ነው፣ ያንተ ጉዳይ የኔ ነው የሚለው ነገር ሁሉ ውስጥ ኢትዮጵያዊ ደግሞ ለዚህ መልካም ነው። ግን ሲያቅ ነው የሚያግዘው። ስለዚህ እኔ ሁሉ ሰው የድርሻውን እንዲወጣ ነው አደራምለው። because እነዚህ ልጆች ይመጣሉ እዚህ ዓለም ላይ ሲመጡ ግን ቅድም እንዳለ ያን ዲግኒፋይድ ላይፍ ግን ኖሮ ማለፍ አለባቸው። ስለዚህ ሁሉም ሰው አሻራውን በሚያገኘው ነገር ሁሉ ቅድም በፕሮፌሽናሎች የራሳቸውን ዕውቀት አምጥተው እግዚአብሔር የሰጠውን ዕውቀት መልሶ የሚሰጠው አይደል? ስለዚህ ያን አካታች ማህበረሰብ ተፈጥሮ ማየት ነው ትልቁ ራእያችን። ብዙ ቦታ ብራንች ሆኖ ስልኮችን ሳንመልስ ወላጆችን ተቀብለን ማገዝ እቅዳለን። ትምህርት ቤት መክፈት ኢንክሉሲቭ ስኩል ልጆቻችን ሲበቁ የራሳችን ትምህርት ቤት ኖሮ ሌላ መደበኛ ልጅ የሚማርበት ኢንክሉሲቭ መክፈት፣ ቮኬሽናል ሴንተር መክፈት። ትምህርት ያልገፉ ልጆች ደግሞ ቅድም እንደዛ ልጅ እንደነገርሽን ቮኬሽናሊ ራሳቸው እንዲያበቁ ራእዩ ሰፊ ነው። ትሬኒንግ ሴንተር አንድ ሴት እንደውም ለ10 አመት የአያቶቿን ስፔስ ሰጥታናለች። እግዚአብሔር የባረካት ሚዲያ ላይ አይታ for 10 years ትሬኒንግ ሴንተሩ እዛ ነው። እሱ ሪኖቬት እንዲደረግ በጣም እንፈልጋለን። እዛ ውስጥ ብዙ ማብቃት ማለት ነው። ቅድም ትምህርት ቤቶች ላይ ክፍተት አለ ብለናል። የመንግስት ትምህርት ቤቶች ላይ በእውቀት ማብቃት እነሱ ትሬኒንግ ሴንተር እንዲኖረውና ራእዩ በጣም ሰፊ ነው። ግን ሁሉም ሰው ድርሻውን ካልተወጣ ደግሞ እንዳይቀር ነው የምፈራው። ግን ሁሉም ሰው ደግሞ ያደርጋል ብዬ አምናለሁ። እግዚአብሔርም በዚህ ውስጥ ስላለ ትልቅ ቦታ ይደርሳል። በጣም ደስ ይላል። የእሷ ኔትወርክንም ስለተቀላቀላችሁ በዚህ አጋጣሚ በጣም ደስ ብሎናል። መልካሙን ሁሉ እመኝልሻለሁ። ላንቺም ለልጅሽም ለመላው ቤተሰብሽ የምታግዟቸውንም ሰዎች በሙሉ እግዚአብሔርም ህልማችሁን አይቶ ተሳክቶ ህብረተሰቡን በደንብ ተሳትፎበት ከራሳችንም ከኔም ጀምሮ አድጎ ብዙ ሰዎችን ማብቃት እንዲችል እመኝልሻለሁ። በጣም ደስ የሚል ቆይታ ነበር የነበረን ትግስት። በጣም ውስጣችን ልባችንን በደንብ በቃ ከፍቶ እንትን እንዲል የገሰጠሽን ገለጻ ስለ ኦቲዝም ምንነት በደንብ እንድንረዳ አድርጎናል። በጣም ነው የማመሰግነው ትግስት። ያርስጥልኝ። አመሰግናለሁ። ከትግስት ኃይሉ ጋር ያደረግነው ቆይታ ይህን ይመስል ነበር። በሚቀጥለው የእሷ ፖድካስታችን እንገናኛለን። እናመሰግናለን።